ምንድነው የምሰማሽ? እየወሰለትሽ እኮ ነው ያዝኩሽ። ምንድነው የምሰማሽ? እሺ አሁን በእኔ ትፈርዳለህ? እኔ ነኝ ጥፋተኛ? ለምን ማን ጥፋተኛ ታዲያ? ሲመጣ አትምጣ ነው ቤቱ እኮ ነው። እረሳው እንዴ? ባሌ እኮ ነው። ባሌ ነው? ውሽምዬ አትደልኝ። ውሽምዬ ባጥር ዘሎ ሲሄዱ ሽሜ ደስ ይላል በሚል ኋላ ቀሬ 100 ዓመት የሞላው አባባል እኔን መደለል አቁሚ። ይገርምሻል። በኃይለ ሥላሴ ተሰደድን፣ በኃይለ ሥላሴ አጥር ዘለን፣ በደርግ አጥር ዘለን፣ በአብዮቱ ጊዜ ራሱ አሁን ቅርብ ጊዜ በኢህአዴግ አጥር ዘለን። እስከ መቼ ነው ውሽማ አጥር የሚዘለው? ለደስታ አይደል እንዴ የምንለፈው? እኔ በሱ ሰዓት መጥቻ አውቃለሁ። እሱ ከስራ በሚገባበት ሰዓት መጥቻ ይሄ ሰዓቴ ነው አይደለ? ለምን ሰዓቴ ማታከብሪልኝ? በጣም ብልግና ነው። አምኜሽ ነበር። እኔ ነኝ ታማኝ አንድ ያለው ውሽማ እኔ ባልሽን ውሽማ እኔ ላይ በጣም ነው ማዝነው።